ሃሌሉያ ሃሌሉያ ሃሌሉያ። ጌታ የተባረከ ይሁን። ክብር ለጌታ ይሁን። ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? እወዳችኋለሁ፣ አከብራችኋለሁ ወገኖቼ፣ ወንድሞች፣ እህቶች፣ የሀገሬ ልጆች በአጠቃላይ የጌታ ሰላም የጌታ ጸጋ ይብዛላችሁ ብዬ ጀምራለሁ። ዛሬ መቼም ደስ የሚል መልእክት ይዤላችሁ መጥቻለሁ። ልብን የሚያሳርፍ ልብን በደስታ በሰላም የሚሞላ መልእክት ነው ይዤ መጣሁት ዛሬ። እርሱም ደግሞ ስለ መዳን ስለ ደህንነት በእንግሊዘኛው ደግሞ ሳልቬሽን ይለዋል። ይሄ የቴዎሎጂካል ቃል ነው፣ ተርም ነው። ሳልቬሽን ስለ ድነት፣ ደህንነት፣ መዳን እንመለከታለን። አሁን በፊት ለፊታችን ያሉት 4-5 ሳምንታት ላይ 4-5 ቪዲዮ በዩቲዩብ ለቅላችኋለሁ ስለ ድነት። በዚህ እንድትደሰቱ በዚህ ሰላማችሁ በልባችሁ ላይ እንዲበዛ መንፈስ ቅዱስ በልባችሁ ላይ ሰላም፣ የእግዚአብሔር ሰላም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላም እና ረፍት በልባችሁ ላይ እንዲበዛ ይሄን መልእክት ይዤላችሁ ቀርባለሁ ዛሬ። የጌታ ስም የተባረከ ይሁን። እንግዲህ ስለ ድነት ወይም ደህንነት ወይም ሳልቬሽን ብለን ስናወራ ድነት የሚለው ቃል የአማርኛ ቃል ነው። ደህንነት የሚለው ደግሞ የግዕዝ ቃል ነው። ሳልቬሽን የሚለው ደግሞ የእንግሊዘኛ ቃል ነው፣ ግን ቴዎሎጂካል የሆነ ቃል ነው። እንግዲህ እንደምታውቁት ቴዎሎጂ የሚለው ቃል ቲኦ እና ሎጂ ከሚል የግሪክ ቃል የተወሰደ ሲሆን ቲኦ ማለት ጋድ ማለት ነው፣ ሎርድ ማለት ነው፣ ኦር ዲቫይን ማለት ነው። ሎጂ ማለት ደግሞ ስተዲ ማለት ነው። እነዚህን ሁለቱን ቃላቶች ቲኦ እና ሎጂን በአንድ ላይ ስናቀናብራቸው ቴዎሎጂ ይላል። ትርጉሙ ምን ማለት ነው? the study of the nature of God based on the scripture or based on the word of the God ማለት ነው። or based on the books ማለት ነው። ምን ማለት ነው? ቴዎሎጂ ማለት ስለ እግዚአብሔር ማጥናት ማለት ነው። የእግዚአብሔርን ባህሪ እንደ እግዚአብሔር ቃል በእግዚአብሔር ቃል መሰረት የእግዚአብሔርን ባህሪ ማጥናት ማለት ነው። የእግዚአብሔርን ማንነት፣ የእግዚአብሔርን ባህሪ the attributes of God የሚለውን ማጥናት ማለት ነው። ጌታ የተባረከ ይሁን። ስለዚህ ስለ ድነት ወይም ሳልቬሽን ወይም ደህንነት ስንመለከት የዲክሽነሪ ትርጉሙን ስንመለከተው salvation is the act of delivering from sin. The act of delivering from sin or saving from evil. ምን ማለት ነው? or ሌላ ደግሞ ምን ይለዋል ዲክሽነሪው? salvation is redemption ይለዋል። ምን ማለት ነው? ከኃጢአት ነፃ መውጣት፣ ከኃጢአት ባርነት፣ ከኃጢአት እስራት፣ ከኃጢአት ቀንበር ነፃ መውጣት። the act of delivering from sin or saving from evil ምን ማለት ነው? saving from evil ምን ማለት ነው? saving from evil ማለት ከክፋት ክፉ ከሆነ ነገር መዳን መጠበቅ ማለት ነው። or redemption ማለት ነው። salvation ማለት ምን ማለት ነው? መዋጀት። ከምንድን ነው የምንዋጀው? ከኃጢአት መዋጀት፣ ከኃጢአት ነፃ መውጣት ማለት ነው። የጌታ ስም የተባረከ ይሁን። ሌላው salvation a means of preserving from harm ማለት ነው። a means of preserving from harm or unpleasant ምን ማለት ነው? ደስ ከማያሰኝ ነገር harm or ክፉ ከሆነ ነገር መጠበቅ ወይም መዳን ምን ይባላል? salvation ይባላል። or
saving someone or something from harm or from unpleasant situation ምን ማለት ነው? አንድ ነገር ከክፉ ወይም ደስ ከማያሰኝ ነገር መጠበቅ ወይም መዳን ምን ይባላል? ሳልቬሽን ይባላል። ነፃ መውጣትም ይባላል። ስለዚህ ሳልቬሽን ማለት ምን ማለት ነው? ነፃ መውጣት ከምን? ከኃጢአት ነፃ መውጣት፣ ከኃጢአት ቀንበር፣ ከኃጢአት እስራት፣ ከኃጢአት መርገም ነፃ መውጣት፣ ክፉ ከሆነ ነገር፣ ደስ ከማያሰኝ ነገር፣ ከዘላለም ሞት፣ ከእግዚአብሔር ፍርድ፣ ከእግዚአብሔር ቁጣ፣ ከኩነኔ፣ ከርግማን፣ ከበሽታ፣ ከደዌ፣ ከድህነት፣ ከርግማን በአጠቃላይ ከርስ and evil ከሆነ ነገር ነፃ መውጣት ምን ይባላል? ድነት ወይም ደህንነት ይባላል። መዳን ይባላል። የጌታ ስም የተባረከ ይሁን። ሃሌሉያ። አንድ መዝሙር እስኪ እንዘምር። ወደ ዋናው ክፍሌ ከመግባቴ በፊት እስኪ አንድ መዝሙር ልዘምርላችሁ። ጌታ ይባረክ። ጀም ያው ዘማሪ አይደለሁም፣ ግን ጌታን አመሰግናለሁ። የተቤዠኝ ጌታ ቤዛ የሆነልኝ ጌታ ያዳነኝ ጌታ ለሱ ዘምራለሁ። ሌላ ምንም የምከፍለው ነገር የለኝም። ከልብ የመነጨ ከልብ የሆነ በመንፈስ ቅዱስ የሆነ ዝማሬ፣ ክብር፣ ምስጋና፣ አምልኮ፣ እልልታ እልልታን የሚያውቅ ሕዝብ ምስጉን ነው ይላል መጽሐፍ ቅዱስ። እልልታን የሚያውቁ ሴቶች እህቶች ምስጉን ናቸው አይደለም የሚለው። እልልታን የሚያውቅ በእግዚአብሔር የዳነ ምስጉን የሆነ ሕዝብ እግዚአብሔር የደረሰለት ሕዝብ ምን እልል ይላል። ወንድ እልል ይላል፣ ሴት እልል ይላል። የጌታ ስም የተባረከ ይሁን። የሰላሙ ንጉሥ ከቤቴ ሲገባ ሰላምና እረፍት ተከትሎት ገባ። ሰላምና እረፍት ተከትሎት ገባ። ተከትሎት ገባ። የሰላሙ ንጉሥ ከቤቴ ሲገባ ሰላምና እረፍት ተከትሎት ገባ። ሰላምና እረፍት ተከትሎት ገባ። ተከትሎት ገባ። እሱ ክብሬ ነው፣ እሱ ማረጌ፣ አከብረዋለሁኝ፣ ጌታ ነው ክብሬ። እሱ ክብሬ ነው፣ እሱ ማረጌ፣ አከብረዋለሁኝ፣ ጌታ ነው ክብሬ። የሰላሙ ንጉሥ ከቤቴ ሲገባ ሰላምና እረፍት ተከትሎት ገባ። ሰላምና እረፍት ተከትሎት ገባ። ተከትሎት ገባ። እሱ ክብሬ ነው፣ እሱ ማረጌ፣ አከብረዋለሁኝ፣ ጌታ ነው ክብሬ። ሃሌሉያ። ሰላሜማ ደስታዬማ ኢየሱስ ነው ለኔ። ምንም ነገር የማይተካው ነው የዘላለሜ። ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለው ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው በፊቱ ዘላለው። ሃሌሉያ። ክብር ለእግዚአብሔር አብ ይሁን፣ ክብር ለእግዚአብሔር ወልድ ይሁን፣ ክብር ለእግዚአብሔር መንፈስ ቅዱስ አንድ አምላክ ይሁን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በእድሜያችን ላይ ይህን ቀን ስለጨመርክልን እናመሰግንሃለን። እድሜ ተጨምሮልን እየኖርን ነው፣ እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ብቻ ይሁን። ጌታ ሆይ ደግሞ ይህን ቅዱስ ቃልህን አስተምረን። ሕያው የሆነው የሚሰራው ሁለትም አፍ ከተሳለ ሰይፍ ይልቅ ጅማትና ቅልጥምን፣ ነፍስን፣ ስሜትን፣ የሰውን የውስጥ ነገር የሚፈትሸውን የሚመረምረው፣ ነፃ የሚያወጣውን፣ ቀንበርን የሚሰብረውን፣ እስራትን የሚበጥሰውን ሃሌሉያ ቃልህን እንድታስተምረን እንድትገልጥልን
በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። የክፋት ሥራ፣ የአጋንንት ሥራ፣ የጨለመው መንግሥት በኢየሱስ ክርስቶስ ስም በቃል ጉልበት፣ በቃል ሥልጣን የተሰበረ ይሁን። ምሽግ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። አለመታዘዝ፣ ኃጢአት፣ አመፅ ሁሉ በኢየሱስ ስም በቃል ጉልበት የፈረሰ ይሁን። ከዚህ ቀን ጀምሮ ነፃ መውጣት ይሁን። ይህን ቃልህን የሚሰሙ ነፃ ይውጡ። ልባቸው ነፃ ይውጣ። አይምሯቸው ነፃ ይውጣ። ፈቃዳቸው ነፃ ይውጣ። ስሜታቸው ነፃ ይውጣ። በጌታ በኢየሱስ ስም የሰይጣን ኔትወርኩ መስመሩ ሁሉ በኢየሱስ ስም ከቃል ጉልበት የተነሳ የተበጣጠሰ ይሁን። ሁሉ ለስም ክብር ይሁን። ሁሉ ካንተ ዘንድ ሆኗል። ሁሉ ባንተ ሆኗል። ሁሉ ደግሞ ላንተ ክብር፣ ላንተ ብቻ ክብር ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጊዜውንና ሰዓቱን ባርክልን። በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ወዳችኋለሁ ውድ ወገኖች፣ አድማጮች ወዳችኋለሁ። እንግዲህ ቅድም ድነት፣ ደህንነት የሚለውን የዲክሽነሪ ሚኒንግ የዲክሽነሪ ትርጉሙን አስቀምጫለሁ። አሁን ደግሞ መጽሐፍ ቅዱሳዊ የሆነ ስለ ድነት፣ ስለ ደህንነት ሳሊቬሽን የሚለውን ደግሞ እናወራለን። ዛሬ እንጀምራለን። ሃሌሉያ። እንግዲህ ስለ ድነት ስናወራ፣ ስለ ድነት ስንነጋገር ከመጽሐፍ ቅዱስ ከብሉይ ኪዳን እንነሳለን። ብሉይ ኪዳን ስለ ድነት፣ ደህንነት፣ ሳሊቬሽን የብሉይ ኪዳን ታሪካዊ ዳራ ታሪካዊ ዳራውን እስኪ ትንሽ እንመልከት። እንግዲህ መቼም ስለ ድነት ወይም ደህንነት ስንመለከት በብሉይ ኪዳንም ሆነ በአዲስ ኪዳን ሁል ጊዜ ድነት ከእግዚአብሔር ዘንድ ነው። ሃሌሉያ። ድነት ከማዘንድ ከእግዚአብሔር ዘንድ የሚያድን ኃይል ያለው አቅም ያለው ነፃ የሚያወጣ ቀንበርን የሚሰብር እስራትን የሚበጥስ ተጽዕኖን ሁሉ ከሰው ላይ ነፃ የሚያወጣ ኃይል ያለው አቅም ያለው ጉልበት ያለው የሰይጣንን ስራ የሚያፈርስ ምሽጉን የሚያፈርስ የጨለማን መንግስት የሚያፈራርስ ኃጢአትን የሚያፈራርስ ህመም፣ ደዌን፣ በሽታ የሚያፈርስ አንድ ብቻ ነው። እሱም አምላካችን እግዚአብሔር ብቻ ነው። ሌላ አዳኝ የለም። የሚያድን ነፃ የሚያወጣ ሃሌሉያ። አላየሁም፣ አልሰማሁም። በሕይወቴም የተለማመርኩት ነፃ ያወጣኝ ወደ እኔ መጥቶ ነፃነትን የሰጠኝ ያዳነኝ አንድ ብቻ ነው። እሱም ማን ነው ካላችሁኝ፣ እግዚአብሔር ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። ሃሌሉያ። እንግዲህ የድነትን ታሪካዊ ዳራ በብሉይ ኪዳን ስንመለከት እግዚአብሔር በተለያየ ቦታ በተለያየ ጊዜ የተለያየ ሰዎችን ሲያድን፣ ሲታደግ፣ ነፃ ሲያወጣ መጽሐፍ ቅዱስ ይነግረናል። ለምሳሌ በብሉይ ኪዳን ስንመለከት ለአዳም እንኳን ዘፍጥረት ምዕራፍ 3 ላይ የድነትን ተስፋ እግዚአብሔር እሱ ራሱ እንደሚያድነው እሱ ራሱ እግዚአብሔር በመልኩና በአምሳሉ የፈጠረው ራሱ እግዚአብሔር የሰውን ልጅ የጠፋውን የሰው ልጅ ራሱ እግዚአብሔር እንደሚያድን ተስፋ ለአዳም የገባው የድነትን ተስፋ የሰጠው ተስፋ በቆረጠ ተስፋ በጠፋ በሰው ላይ በአዳም ላይ የድነትን ተስፋ ያመነጨለት የድነትን ተስፋ የሰጠው ራሱ እግዚአብሔር ነው። እርሱ ራሱ እግዚአብሔር አዳኝ ሆኖ ሲገለጥ እንመለከታለን። ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል እግዚአብሔር ቃል፣ በአንተና በሴቲቱ መካከል ሃሌሉያ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር ለሰው ተስፋን ሰጣ። በአንተና በሴቲቱ፣ በአንተ የሚለው በሰይጣን በዲያብሎስ በእባቡ ላይ ነው እና በአንተ በሴቲቱ የሚለው በሰው ላይ በሰይጣንና በሰው መካከል ጠላትነትን እግዚአብሔር እንደሚያደርግ ሰው ራሱን እንደሚቀጠቅጥ የሰውን ሰኮና የሰውን ስጋ ደግሞ ሰይጣን እንደሚቀጠቅጥ እግዚአብሔር እዚህ ጋር በሰውና በሰይጣን መካከል ጠላትነትን እንደሚጀምር
እግዚአብሔር የድነትን ተስፋ ለሰው እንደሚሰጥ ሰው የዲያብሎስን የሰይጣንን የአጋንንትን የእባቡን ያሳቹን ጭንቅላቱን እንደሚቀጠቅጠው የወደቀው የተሳሳተው የተታለለው ሰው ነው። የሰይጣንን ራስ ደግሞ የሚመታው በሰው ውስጥ ሆኖ ራሱ እግዚአብሔር ነው። ይሄ ደግሞ ተስፋ ፍጻሜ ያደረገው አምላክ እግዚአብሔር ሰው ሆኖ ጌታችን መድኃኒታችን ፍጹም ሰው ፍጹም አምላክ ሆኖ በአንድ አካል ሁለት ባህሪያት ተገልጠውበት የዲያብሎስን ራስ ሰብሮታል። የዲያብሎስን ስራ እርሱም ኃጢአትን በመስቀል ላይ እሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ራሱ ኃጢአት ሆኖ ኃጢአት የሌለበት የእግዚአብሔር በግ ሆኖ ነገር ግን ስለ እኛ ኃጢአት ሆኖ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ኃጢአት የማያውቀውን እርሱን ስለ እኛ ኃጢአት አደረገው ተብሎ እንደተጻፈ ኃጢአት በጎልጎታ በቀራንዮ መስቀል ላይ ከዛሬ 2000 ዓመት በፊት ጌታችን ኢየሱስ ክርስቶስ በመስቀል ላይ ስለኛ ኃጢአት ሆኖ ኃጢአት በመስቀል ላይ ተሰውቷል። ኃጢአት በመስቀል ላይ ተሸንፏል። ኃጢአት በመስቀል ላይ ተቃጥሏል። የጌታ ስም የተባረከ ይሁን። ስለዚህ ድነት ወይም ደህንነት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ይጀምራል። ከሱ በመቀጠል ደግሞ የድነትን ታሪካዊ ዳራ ስንመለከት የኖህና የቤተሰቡ ከጥፋት ውሃ መዳን ዘፍጥረት ምዕራፍ 6 ላይ ኖህና ቤተሰቡ በጥፋት ውሃ እንዳይጠፉ ኖህ በእግዚአብሔር ፊት ጻድቅ ስለነበረ እግዚአብሔር ደግሞ ጽድቁን ስላረጋገጠለት ስለገለጠለት ከሌሎቹ ከአመፀኛ ሰዎች ይልቅ ኖህ እንዲጠፋ አብሮ እንዲጠፋ ጻድቅ ሎጥ መጥፋት የለበትም ብሎ እግዚአብሔር የመዳኛ መንገድን መርከብን እንዲያዘጋጅ እግዚአብሔር አዘዘ። ኖህም ደግሞ መርከብን አዘጋጅቶ የጥፋት ውሃው ሲመጣ ኖህና ቤተሰቡ በጥፋት ውሃው ሲመጣ ኖህና ቤተሰቡ ወደ መርከብ ገብቶ የኖህና የቤተሰቡን መርከቡን ያሉበትን ኖህና ቤተሰቡ ያሉበትን መርከብ የጥፋት ውሃው ሲመጣ እነርሱን ከፍ የኖህ መርከብ ከፍ ስትል እንመለከታለን። ሌላው በጥፋት ውሃ እንደጠፋ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። ስለዚህ ኖህና ቤተሰቡን እግዚአብሔር ሲያድን ምንም እንኳ የተለያዩ የመዳኛ መንገዶችን እግዚአብሔር ቢያዘጋጅ ለሰው ቢሰጥ የሚያድነው ግን እግዚአብሔር ነው። የሚታደገው ግን እግዚአብሔር ነው። የሚያስመልጥ ግን እግዚአብሔር ነው። መንገዶችን ሊያሳየን ይችላል። የመዳኛ ሚንሶችን ሊያዘጋጅ ይችላል። ግን የሚያድነው ዋናው ራሱ እግዚአብሔር ነው። የጌታ ስም የተባረከ ይሁን። ሁለተኛ የሎጥ በሰዶም ላይ ከተፈረደው ጥፋት መዳን እንደምናስታውሰው ዘፍጥረት ምዕራፍ 19 ላይ ሰዶምና ገሞራ የሚባሉ በአመፃቸው በኃጢአታቸው ከጥፋት በኋላ ኃጢአት በጣም እያደገ እየጨመረ እየሰፋ እየተስፋፋ መጣ። ስለዚህ እግዚአብሔር ምን አረገ? ጻድቅ ሎጥን አገኘው። ሎጥ በሰዶም ላይ ይመጣ ከነበረው ፍርድ መጥፋት በሳት መቃጠል እግዚአብሔር ሎጥን ሲያድነው እግዚአብሔር ሎጥን ሲያስመልጠው የመዳኛ መንገድን ሲያሳየው እንመለከታለን። በሶስተኛ ደረጃ ደግሞ በጣም ሰፊ የሆነ ታሪክ ያለው የእስራኤላውያን ከግብፃውያን ጠላቶቻቸው ቀንበር መዳን ዘፍጥረት መጽሐፍ ላይ ኖህና ቤተሰቡን እግዚአብሔር ሲያድን ሎጥን እግዚአብሔር ሲያድን የተለያዩ ሰዎችን እግዚአብሔር ሲያድን እንመለከታለን በዘፍጥረት መጽሐፍ ውስጥ። ከዘፍጥረት መጽሐፍ ቀጥሎ ያለው ደግሞ ዘጸአት መጽሐፍ ነው። ዘጸአት ማለት መውጣት ማለት ነው። ነፃ መውጣት ማለት ነው። እና ዘጸአት ላይ የእስራኤላውያን ከግብፃውያን ባርነት ቀንበር ነፃ ሲወጡ እግዚአብሔር አምላክ እሱ ራሱ ከሰማይ ወርዶ የእስራኤላውያንን ጩኸት ጭቆናቸውን በእነሱ ላይ የተሰራውን ቀንበር የተጫነባቸውን ቀንበር እስራታቸውን ሁሉ አይቶ ወርዶ ተመልክቶ አውቆ እግዚአብሔር ወርዶ ቀንበራቸውን ሰብሮ እስራታቸውን በጥሶ ከግብፃውያን ባርነት ነፃ ሲያወጣቸው ሲያድናቸው እንመለከታለን። ምንድነው የምንረዳው ከዚህ? ነፃ የሚያወጣ የሚያድን እስራትን የሚበጥስ ቀንበርን የሚሰብር ደህንነትን የሚሰጥ እግዚአብሔር እንደሆነ እንመለከታለን። ሌላው
በዘሌዋውያን መጽሐፍ ከዘጸአት ቀጥሎ ዘሌዋውያን መጽሐፍ አለ። በዘሌዋውያን መጽሐፍ ላይ ለእነዚሁ ለእስራኤል ህዝቦችን ምን አለ እግዚአብሔር? ከርኩሰት ተለይተው ቅዱስ ህዝብ ለእርሱ የተለዩ ህዝብ ካህናት እንዲሆኑለት በዘሌዋውያን ምዕራፍ 11 ከቁጥር 44 እስከ 45 እኔ ቅዱስ ነኝና እናንተም ቅዱሳን ብሎ የእስራኤልን ህዝብ ለራሱ ሲለያቸው ሲመርጣቸው ካህን ሲያደርጋቸው ለርስቱ የተለየ ወገን ሲያደርጋቸው እንመለከታለን። ስለዚህ መዳን ደህንነት ከርኩሰት ተለይቶ ከአመፅ ተለይቶ ከሌላው ማህበረሰብ በኃጢአት ከተሞላው ማህበረሰብ ነፃ ወጥቶ ከነሱ መካከል ወጥቶ እርኩሰት ከሚሰሩት ወጥቶ ለእግዚአብሔር ብቻ መሆን መለየት፣ ለእግዚአብሔር ብቻ ከዚህኛው መንግስት ወደዚህኛው መንግስት መፍለስ፣ ከዚህኛው ህዝብ ከመካከላቸው ወጥቶ ለእግዚአብሔር ብቻ ካህን መሆን፣ እግዚአብሔርን ማምለክ፣ ያመልከኝ ያገለግለኝ ዘንድ ህዝቤን ልቀቅ እንዳለ እግዚአብሔር። ሃሌሉያ ሃሌሉያ። እግዚአብሔር እንድናመልከው የእስራኤል ህዝብ እንዲያመልከው የእስራኤል ህዝብ እንዲያመልከው ለራሱ ለየው፣ ቅዱስ ህዝብ አደረገው፣ መረጠው፣ ቀንበሩ ሰብሮ አስለቅቆ ራሱን እግዚአብሔርን እንዲያገለግሉት እግዚአብሔርን እንዲያመልኩት በእነሱ በኩል ደግሞ በዙሪያቸው ያሉትን አህዛቦች ጣዖትን የሚያመልኩ ደግሞ ወደ ራሱ ወደ እግዚአብሔር ሊያመጣ ስለፈለገ ይህን የእስራኤል ህዝብ መረጠ። ከርኩሰት ከአመፅ ከሌሎች ህዝቦች ለየት አድርጎ ሲያወጣቸው እንመለከታለን። እና እግዚአብሔር ከርኩሰት የእስራኤልን ህዝብ ነፃ ሲያወጣ ከአመፅ ሲለያቸው እንመለከታለን። የጌታ ስም የተባረከ ይሁን። ጌታ ስሙ የተባረከ ይሁን። በአጭር ቃል እግዚአብሔር የሚያድን ነፃ የሚያወጣ የሚታደግ ሃሌሉያ አምላክ ነው። ብቻውን የሚሰራ እሰራለሁ የሚከለክልስ ማን ነው እንዳለ ማንም ሊከለክለው የማይችል ማንም በፊቱ ሊቆም የማይችል የሚያድን የሚታደግ ነፃ የሚያወጣ እግዚአብሔር ብቻ። ሃሌሉያ ለአምላካችን ለእግዚአብሔር ክብር ይሁን። ኢየሱስ ክርስቶስ ጌታ ነው። እስኪ ከብሉይ ኪዳን ትንሽ የእግዚአብሔርን ቃላት ከእግዚአብሔር ቃል አንዳንድ ቦታ ላይ ላንብብላችሁ። ለምሳሌ ቅድም እንዳልኳችሁ በዘጸአት ምዕራፍ 14 ላይ ዘጸአት ምዕራፍ 14 ላይ ቁጥር 13 እንደዚህ ላይ ለእግዚአብሔር ቃል ሃሌሉያ ሃሌሉያ። ዘጸአት ምዕራፍ 14 ቁጥር 13 ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ምን በሉ ቁሙ፣ አትፍሩ። የእስራኤል ሕዝብ ከግብፅ ባርነት ነፃ በሙሴ መሪነት ከግብፅ ባርነት ነፃ ከወጡ በኋላ በ10 ታላላቅ ድንቅና ተአምራት ከወጡ በኋላ ቀሳፊው መልአክ የግብፅን በኩራት ከመታ በኋላ በዘጸአት ምዕራፍ 12 ህዝቡ ደግሞ በጉበናቸው በጣራቸው በላይ በጉበኑ ላይ በበሩ መቃን ላይ ደም ቀብተው እንስሳ ሰውተው ደም ቀብተው ቀሳፊው መልአክ ደሙን እያየ ሲያልፍ የእስራኤልን ቤት ደሙ ያልተቀባትን የግብፃውያንን ቤት እየመታ በኩሩን እየሞታ ከገደለ በኋላ ህዝቡ ነፃ ከወጣ በኋላ እየተጓዘ ሳለ ወደ ተስፋይቱ ምድር እየተጓዘ ሳለ ማርና ወተት ወደምታፈልቀው ከምድሯም ደግሞ መዳብ ወርቅ ከሚስማስበት ከተራሮቿ የከበሩ ነገሮች ከሚወጡበት ማርና ወተት ወደምታፈልቀው ምድር ወደ ከነዓን እግዚአብሔር ተስፋ ወደ ገባላቸው ወደ ተስፋይቱ ምድር እየተጓዙ ያለ ይሄ ግብፃውያንና የግብፅ ንጉሥ ፈርዖን ከኋላ ሰረገሎችን ጭኖ እየመጣ ህዝቡ ወደፊት እየሄደ እያለ ከፊት ለፊታቸው ቀይ ባህር ከኋላቸው ጠላቶቻቸው እያሉ በመሃል እያሉ እግዚአብሔር በሙሴ በኩል የተናገረው ክፍል ነው። ይሄ ክፍል ሙሴም ለህዝቡ እንዲህ አለ ይላል። ህዝቡ ፈርተዋል። ከኋላ ህዝቡ አለ፣ የግብፅ ህዝብ ፈርዖን አለ፣ ሰረገላውን ጭኗል፣ ፈረሰኞች አሉ፣
ጦረኞች አሉ፣ ኃይል አለ ከኋላ። ከፊት ለፊት ደግሞ ቀይ ባህር አለ። እንደ ግድግዳ ቆሞ ባህሩ በጣም እየጋለበ ነው ያለው። ከፊት ለፊታቸው ቀይ ባህር አለ፣ ከኋላ ግብፃውያንና ፈረሰኞቻቸው ወታደሮቻቸው አሉ። በመሃል የእስራኤል ሕዝብ አለ። ሕዝቡ ከዚህ የተነሳ ተጨነቀና ፈራ። ስለዚህ ሙሴ እንዲህ ብሎ ተናገረ። ሙሴም ለሕዝቡ አትፍሩ፣ ሃሌሉያ፣ ምን አትበሉ? አትፍሩ። ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ምን በሉ? ቁሙ፣ ጽኑ፣ በቦታቸው ላይ ቁሙ፣ ባላችሁበት ቦታ ላይ ቁሙ፣ አትናወጡ። ዛሬ የምታዩአቸውን ግብፃውያን ለአንዴና ለመጨረሻ ጊዜ ለዘላለም አታዩአቸውም። ሃሌሉያ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ሃሌሉያ። የእግዚአብሔርን ማዳን የምትለው ትሰመርልኝ። ጌታ ይባረክ። የሚያድን የሚታደግ የጥላትን ቋንጃ የሚሰብር የጥላትን አከርካሪ የሚመታ የጥላትን ጭንቅላቱን የሚሰብር ሃሌሉያ እግዚአብሔር ነው። የእግዚአብሔርን ማዳን እዩ። መቼ? ዛሬ። እናንተ ትድናላችሁ፣ እናንተ ነፃ ትወጣላችሁ፣ እናንተ ትሻገራላችሁ። ጠላቶቻችሁ ግን ለአንዴና ለመጨረሻ ጊዜ ይሰጥማሉ ብሎ ሙሴ ሲናገር እንመለከታለን። የጌታ ስም የተባረከ ይሁን። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። ጌታ ይባረክ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ በታሪክ ውስጥ የሚያድን የሚታደግ ማንም የለም። የሚያድን የሚታደግ በእስራኤል ታሪክ ውስጥ ስንመለከት እግዚአብሔር ብቻ። ሃሌሉያ። እዚሁ ምዕራፍ 14 ዘጸአት ምዕራፍ 14 ቁጥር 30 ላይ እንደዚህ ይላል። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ ምን አለ? አዳነ ይላል። እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ ምን አለ? አዳነ። እስራኤልም የግብፃውያንን ሬሳ በባህር ዳር አዩ ይላል። የጌታ ስም የተባረከ ይሁን። እስራኤል የቀይ ባህር እንደ ግድግዳ ለሁለት ቆሞ ቀይ ባህር ደረቅ ሆኖ እስራኤል በደረቅ ምድር በእምነት ሲሻገሩ ግብፃውያንና ፈረሰኞቻቸው ባህሩ ለሁለት እንደ ግድግዳ እንደቆመ ሲያዩ ሰላም ነው ብለው ሲገቡ ለሁለት ከደናቸውና ጠፉ። ሲጠፉ አስክሬኖቻቸው እስራኤል ተሻግረው በደረቅ ምድር እያሉ አስክሬኖቻቸውን ጫፉ ላይ አዩት ይላል። የጌታ ስም የተባረከ ይሁን። ስለዚህ ምን ለማለት ፈልጌ ነው? የሚያድን የሚታደግ ነፃ የሚያወጣ ጠላትን ግን የሚያጠፋ መታሰቢያውን የሚያጠፋ እግዚአብሔር ብቻ ነው። ስለዚህ በታሪክ ውስጥ ሌሎች የትንቢት መጽሐፍትን ሁሉ ስንመለከት የሚያድን የታሪክ መጽሐፍትን ስንመለከት የሚያድን መዝሙራትን ስንመለከት የሚያድን የሚታደግ ለምሳሌ መዝሙር 34 ላይ ላሳያችሁ። መዝሙረ ዳዊት ምዕራፍ 34 ላይ ቁጥር 6 እና ቁጥር 17 ላይ እንደዚህ ይላል። ሃሌሉያ። ይህ ችግረኛ ጮኸ። ይህ ችግረኛ ምን አለ? ጮኸ። እግዚአብሔር ምን አለው? ሰማው። አንድ ችግረኛ የተቸገረ ጮኸ፣ ወደ እግዚአብሔር ጮኸ፣ ወደ አምላኩ ጮኸ። እግዚአብሔር ምን አደረገው? ሰማው። ከመከራውም ሁሉ አዳነው ይላል መዝሙር በቅንፍ 34 ቁጥር 6 ላይ። ከመከራውም ሁሉ ምን አደረገው? አዳነው። ማንን? ይሄን የተቸገረ አንድ ሰው ወደ አምላክ ወደ እግዚአብሔር ጮኸ። አምላኩም እግዚአብሔር ከመከራው ሁሉ ምን አለው ይላል? አዳነው ይላል። አዳነው የምትለው ትሰመርበት። ስለዚህ ምንድነው የምንረዳው? ችግረኛ የተቸገረን
የተሰቃየን በልቡ ላይ በነፍሱ ላይ እረፍትን ላጣ የሚያድንና የሚታደግ ሌላ የለም። የሚያድን እግዚአብሔር ብቻ። አምላካችን አንዱ እግዚአብሔር እርሱ ያድናል፣ ይታደጋል። ሃሌሉያ። ቁጥር 17 ላይ እንደዚሁ ይላል። መዝሙር 34 ቁጥር 17 ላይ ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው ይላል። አዳናቸው የምትለው ትሰመርልኝ። ስለዚህ የሚያድን በዘፍጥረት መጽሐፍ ላይ የሚያድን እግዚአብሔር፣ በዘጸአት መጽሐፍ ላይ የሚያድን እግዚአብሔር ብቻ፣ መዝሙር መጽሐፍ ላይ፣ መዝሙራት ላይ፣ ምሳሌ ላይ የሚያድን እግዚአብሔር ብቻ፣ በታሪክ መጽሐፍት ላይ፣ ኢያሱ መጽሐፍ ላይ፣ መሳፍንት መጽሐፍ ላይ፣ ነገሥት መጽሐፍ ላይ፣ ዜና መጽሐፍት ላይ እንዲሁም ደግሞ በ17ቱ የትንቢት መጽሐፍት ላይ በአጠቃላይ በብሉይ ኪዳን ታሪካዊ ዳራውን ስንመለከት የሚያድን የሚታደግ የተቸገረን በችግር ውስጥ ያለ በመከራ ውስጥ ያለ በዲያብሎስ ግዛት ውስጥ ያለ ለተጨነቀች ነፍስ ሲያድን የነበረ የታሪክ ባለቤት ዋና ተዋናይ እርሱ እግዚአብሔር ብቻ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። የጌታ ስም የተባረከ ይሁን። ለዛሬ እዚህ ላይ አቆማለሁ። ስለዚህ ወደ ወገኖቼ ከሰማይ ቢሆን ከምድር ቢሆን ከምድር በታች ይሆን የሰው ልጅ የሚያድን ሌላ አካል የለም። የሚያድን አንድ ነው። እርሱም የሰራዊት ጌታ እግዚአብሔር ይባላል። እርሱም እግዚአብሔር ብቻ ነው። ለጌታ ክብር ይሁንለት። የጌታ ስም የተባረከ ይሁን። ለዛሬ እዚህ ላይ አቆማለሁ። በሚቀጥለው ሳምንት ደግሞ ድነትን በአዲስ ኪዳን በሰፊው እንመለከታለን፣ እንቀጥላለን። የጌታ ስም የተባረከ ይሁን። ይሄንን የሚያድነውን ጌታ ብቻ በልባችሁ ላይ ተቀበሉ። የሚያድነው እግዚአብሔር ብቻ ነው። እግዚአብሔር አብ በልጁ በክርስቶስ ኢየሱስ ሰርቶ የጨረሰው ሥራ በእምነት ስንቀበል፣ እግዚአብሔር ወልድን ስንቀበል፣ በሱ ሥራ ስናምን፣ ስለኛ በመስቀል ላይ ኃጢአት ሆኖ የኃጢአት መስዋዕት ሆኖ ኃጢአት የሌለበት የእግዚአብሔር ልጅ ንጹሕ የሆነው የእግዚአብሔር ልጅ ፍጹም ሰው የሆነው ፍጹም ንጹሕ የሆነ የእግዚአብሔር ልጅ ስናምን፣ ስለኛ በመስቀል ላይ ኃጢአት የሆነውን መስዋዕት የሆነውን ጌታ ስንቀበልና ስናምን ከእግዚአብሔር ዘንድ መዳንን እንቀበላለን። መንፈስ ቅዱስ ደግሞ ያትመናል። የጌታ ስም የተባረከ ይሁን። ይሄን ጌታ እንደ ግል አዳኛችሁ ብትቀበሉት መዳን ይሆንላችኋል። ንስሐ ግቡ። በቤታችሁ በጓዳችሁ በርከክ ብላችሁ የጌታን ስም ጥሩ፣ ትድናላችሁ። እግዚአብሔር ስም የተባረከ ይሁን። ኔክስት ሳምንት እስክንገናኝ ድረስ የጌታ ጸጋና ሰላም ይብዛላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን።